እንደዚህ በአማረ ድምጽ እንደመዋዝ ያልኩ እኔ ዘፋኝ አይደለሁም። ቁርአንን መቅራት አለብን። እስኪ የቱ ነው አላህ የሚያስቀየመው? እኔ ቁርአን በተጅዊድ ስላልቀራሁ አላህ ይቀየመኛል ወይንም በአላህ ላይ ያሻረከው ነው የሚቀየመው? ሁለታችን አንድ ቦታ ላይ ያስቀምጡን። እኔ እንበል ቁርአን በስነ ስርዓት አልቀራ እችላለሁ በተጅዊድ፣ ያኛው ግን ቁርአንን በተጅዊድ እየቀራ በአማረ ድምጽ እየቀራ በአላህ ላይ ያሻርካል። የቱን ነው አላህ የሚጠላው? የቱን ነው ከሁለታችን? ሐቅ እስኪ ፈርዱ። ደው ጭንቅላት ያላችሁ ሰዎች ሚዛን ላይ ያስቀምጡት። እሱ ያለው ቁርአን እንኳን በስነ ስርዓት መቅራት ማይችል ሰው አለ አይደለ? እሱ ግን ቁርአንን እየቀራ በተጅዊድ ቀራለሁ እያለ በአላህ ላይ ግን እያሻረከ ነው። የቱን ነው አላህ የሚመረው? እኔን በቁርአን በስነ ስርዓት ስላልቀራው አላህ ይምረኛል ወይ እዛች ጋር ቁርአንን በተጅዊድ እየቀራ በአላህ ላይ የሚያሻርከው? አንዷ በኮሜንት ምን አለች? አይ ሙአዝ አንተ ሙቤን ቁርአን በተጅዊድ አትቀራም ትለዋለህ፣ ሰይጣን እንኳን ቁርአን ይቀራል አይደለም ማለችው። ወላሂ ማን ነው? እኔ አልናገርም ብዬ ነበር። አንዳንድ ሰዎች ወይ ገብተው በቃ እያሉ እንባቸውን ስላፈሰሱ የውሸት እንባ እውነት እንዳይመስላችሁ፣ አትታለሉ። እንዲህ ያረጉ ነው አህባሾች ህዝቡን የሚያታልሉት። እኛንም ድሮ እንዲህ ያሉ ነበር የሚያታልሉን። ወላሂ ያ ጀማ አትርሱ። ዛሬ ለኡስታዞቻችን ዳዮች